ሰላም በዛሬ ቪዲዮ አዲስ ተማሪ በሄኖን ስኩል እንዴት እንደምንመዘገብ እናያለን። በመጀመሪያ ከዝርዝሩ አድሚሽን ላይ ይጫኑ። ቀጥለው ከስሩ ከተዘረዘሩት ውስጥ ስቱደንትስ በሚለው ላይ በመጫን አዲስ ገጽ ይክፈቱ። በተከፈተው ገጽ ላይ አድ ኒው የሚለውን ይጫኑ። ቀጥለው ተማሪውን የሚመለከቱ ነገሮች ያሟሉ። ፈረስት ኔም ላይ የተማሪውን ስም፣ ፋዘርስ ኔም ላይ የአባቱ ስም፣ ግራንድ ፋዘር ኔም ላይ ደግሞ የአያቱ ስም ያስገቡ። ጀንደር በሚለው ላይ ደግሞ የተማሪውን ጾታ ከተዘረዘሩት ላይ ይምረጡ። ቀጥለው ግሬድ ሌቨል ላይ የተማሪውን የትምህርት ደረጃ ይምረጡ። ሴክሽን በሚለው ላይ ደግሞ ተማሪውን የሚመዘገብበት ክፍል ወይም ሴክሽን ከዝርዝሩ ይምረጡ። በርዝዴይ ላይ ደግሞ የተማሪውን የልደት ቀን ያስገቡ። የተማሪውን ፎቶ ማስገባት ከፈለጉ ደግሞ አፕሎድ ፎቶ የሚለውን ተጭነው የሚፈልጉትን ፎቶ ከፋይሎችን በመምረጥ ያስገቡ። ተማሪውን የሚኖርበት አድራሻ እንደ ሳብሲቲ ወይም ክፍለ ከተማ፣ ስትሬት አድሬስ እና የቤት ቁጥር እንዳስፈላጊነቱ ያስገቡ። ቀጥለው ተማሪውን የሚያገኙበትን ስልክ ቁጥር ወይም ኢሜይልም እንዳስፈላጊነቱ ያስገቡ። ቀጥለው ክፍያው የሚመለከቱ እንደ ፔየር ወይም የሚከፍለውን አካል ከተመዘገቡት ዝርዝር ላይ ይምረጡ። ተማሪው ዲስካውንት ወይም የክፍያ ቅናሽ ካለው ከዝርዝሩ በመምረጥ ያስገቡ። ተጨማሪ ክፍያ ካለው ደግሞ ኤክስትራ ቻርጅ በሚለው ላይ ከተዘረዘሩት ውስጥ ይምረጡ። ቀጥለው የተማሪውን ያከፋፈል ሁኔታ ማለትም በየወሩ የሚከፍል ከሆነ ማንዝሊ፣ በተርም ከሆነ ተርም፣ በሴሚስተር ከሆነ ሴሚስተር፣ በአመት ከሆነ ደግሞ አኑዋል የሚለውን ይምረጡ። አዲሱ ተማሪ የሰርቪስ ወይም ትራንስፖርት ተጠቃሚ ከሆነ ዩዝስ ትራንስፖርት የሚለውን ያብሩት። ቀጥለው የሚጠቀመውን የትራንስፖርት አይነት ከዝርዝሩ መርጠው ኔክስት የሚለውን ይጫኑ። በተከፈተው ገጽ ላይ የተማሪውን ከዚህ በፊት የነበረውን የትምህርት ማስረጃ ማካተት ከፈለጉ የክላውድ ወይም የደመና ምልክቱን በማጫን ፋይሉን ከላይብረሪውን በመምረጥ ያስገቡት። ቀጥለው ዶክመንት ኔም በሚለው ላይ ስም በመስጠት አድ ዶክመንት የሚለውን ይጫኑ። ከዚህ በፊት የትምህርት ማስረጃ ከሌለው ግን ባዶ መተው ይችላሉ። ቀጥለው ኔክስት የሚለውን ይጫኑ። አሁን ደግሞ በተከፈተው ገጽ ላይ የተማሪውን ተጠሪ ወላጅ ወይም ሞግዚት ለመመዝገብ አድ ጋርዲያን የሚለውን ይጫኑ። ቀጥለው የወላጁን ስም ኔም በሚለው ላይ ይጻፉ። ቀጥለው የወላጁ የአባት ስም ያስገቡ። ቀጥለው ጾታም ጀንደር ከሚለው ዝርዝር በመምረጥ ያስገቡ። ቀጥለው እንደ አስፈላጊነቱ የትውልድ ቀንና ስራም ያስገቡ። በመቀጠል ክፍለ ከተማ፣ ስትሬት አድሬስ እና የቤት ቁጥርም እንዳስፈላጊነቱ ያስገቡ። ፎን ነምበር በሚለው ላይም የወላጁ ስልክ ቁጥር ያስገቡ። ኢሜይልም እንዳስፈላጊነቱ ያስገቡ። ልብ በሉ የስታር ምልክት ያላቸው መጠይቆች ባዶ ወይም አለመሙላት አይቻልም። ስለዚህ ስታር ያላቸው መጠይቆች በጥንቃቄ መሙላት አለባችሁ። ቀጥለው አድ የሚለውን ይጫኑ። ቀጥለው ሪሌሽንሺፕ ወይም የመዘገቡት ወላጅና ተማሪውን ያላቸው ግንኙነት ሪሌሽንሺፕ በሚለው ላይ ከዝርዝሩ ይምረጡ። አባት ከሆነ ፋዘር፣ እናት ከሆነች ማዘር ወይም ሌላ ዘመድ ከሆነም ከዝርዝሩ ይምረጡ። ልብ በሉ ወላጁ በሌላ ልጆቹ ምክንያት ሲስተም ውስጥ የተመዘገበ ከሆነ ከመመዝገብ ይልቅ ሰርች የሚለውን ይጫኑ። ቀጥለው ወላጁን በስም በመጻፍ ካገኙት በኋላ ኮንቲኒው በማለት ያስገቡት። ቀጥለው ቀድም እንዳረጉት ሪሌሽንሺፕ በሚለው ላይ የተመዘገበው ወላጅና ተማሪውን ያለውን ግንኙነት ከዝርዝሩ ይምረጡ። በመጨረሻ ክሬት የሚለውን ሲጫኑት የተማሪውን ኢንፎርሜሽን የያዘ መለያ ወይም አይዲ ይመጣል። ቀጥለው ሴቭ ወይም በወረቀት ለማተም ፕሪንት የሚለውን በመጫን በቀላሉ አዲሱ ተማሪ በመመዝገብ መለያውን ወይም አይዲውን ማተም ይችላሉ።